አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የማማር ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ይዟችኋል? እኔ አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ምስር እየሰራሁ የምስር ወጥ አሰራር ነው ማሳያችሁ እንግዲህ ማለት ነው። ምስሬን በመልኩ እያበሰልኩ ነው ብቻ። እናም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። መለቀውን ቪዲዮ ደግሞ እያያችሁልኝ ልጆችዬ። የሽንኩርቴንም እያበሰልኩ ነው። ነጭ ስለሆነ እንጂ እየበሰለ ነው። ሽንኩርቱ ነጭ ነው። እናም አበረታቱኝ። ሰብስክራይብ እያረጋችሁ ደግሞ ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን እየነካችሁ ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ እላችኋለሁ። ልጆችዬ ምስር ሊሰራ ነው እንግዲህ ከመጨረሻ ቪዲዮውን ተከታተሉ፣ አሳያችኋለሁ በቅደም ተከተል። አሁን ሽንኩርት እያበሰልኩ ነው። ይሄ ብቻ ምስሩን እያበሰልኩ ነው። እንደገና ደግሞ መቁሎን ስሰራ ደግሞ አሳያችኋለሁ። ልጆችዬ ወዳችሁ ተመልሼ መጣሁ። ዘይቱን ጨመርኩኝ። ሽንኩርታችን ደግሞ ሁለታውንማ ያልበሰለም የመስላችሁ ነጭ ስለሆነ ነው። በሰል የመኒ ነው። እንደገና ደግሞ ዘይቱ ብዙ ማረገው ምስር ወጥ ዘይቱ ሲበዛ በጣም ይጥማል። ማለት አይዘልቅምም። ምስሩ እንትን ስለሆነ ይደፍነዋል ዘይቱ። በጣም ነው ዘይት ሲበዛ የሚያጣፍጠው ወጥ። እንደገና ዘይቱም ላውን ሲጀመር አይዘልቅም። ለምስር ለጥቁር ምስር ወጥ ዘይቱ እንደዚህ ሲሆን በጣም ይጥማል እላችኋለሁ። ሽንኩርቱ ደግሞ ይኸውላችሁ በዚህ መልኩ በስሏል፣ ግን ነጭ ነው። በሰል የመኒ ስለሆነ በስሏል እላችኋለሁ። እንዲያረኩ እየከሸንኩ ነው፣ እንዲያረኩ እያበሰልኩ ነው። እንግዲህ በዘይቱ ደግሞ እንደዚህ አድርጌ ጠብሰዋለሁ። መጀመሪያ ሙከት ብሏል። ከዛ ትንሽ ልብጠመውና ዘይቱ ጋር እንደዚህ ብሎ ይፍላል። ያኔ ዘይቱን ያበዛሁት ለመላያ ነው። በታናውቁም ቆይኛም እንዲህ ያለ መሰራ አሁን ለምዴን ነው እንደምታውቁ። እናንተም ከኛ ተማሩ እና አሁን እንዲህ በዚህ መልኩ ማዚያ የጨመርኩ ነው። ኩም ልጨምር ነው። ይኸውላችሁ ደግሞ ቲማቲም ከትፌ ጨመርኩበት። ቲማቲም ያኔ ያጣፍጣል ለምንም ነገር። አሁን በርበሬ እንጨምረው። በርበሬ ስጨምር እየቆጠራችሁ እንዳይጠፋችሁ አንድ ሶስት አራት አምስት
ያርገን ጨመረ በጣም ብዙ ስለሆነ ወጡ አይፈጅም። ያርገን እናረውሳለን። ቲማቲሙን በጣም ሊቅቅ ስላደረኩት በሰለም አልበሰለም እዛው አብሮ ይበስላል። አሁን ሳልሳም ጨምሬያለሁ። እዚህ መልኩ መጥቷናሻ ለጀዋሉ ግን ጠቆረ። የጀዋል ችግር ነው እንጂ በጣም ቅልጥ ያለ ይሄ ግን በስልኩ ግን ጠቆረ። እንግዲህ ምንም ማድረግ አይቻልም። ዝም ብላችሁ ተመልከቱ። እኔ ለእናንተ ተቸግሬ ተጠብቤ እየሰራሁ አይደለም። እናንተ ደግሞ እስከ መጨረሻው ማየት ግዴታችሁ። በጣም ስቃያን እያየሁ ነው የምሰራው። አቴ ቪዲዮ የቀረጥኩ ምግብ ለመስራት አንዳንዱን አልፈዋለሁም፣ እቸኩላለሁ ምናምን ቪዲዮ ላይ ትኩረት ሳረግ ይሄኛውን እረሳዋለሁ የሚሰራው ማለት ነው። ዘያራችሁ አበረታቱኝ ያገሬ ልዩ እውነት እየደከመኝ ብዙ ነገር እየሆንኩ ነው የምሰራው። እንደገና ደግሞ ሸበካው ብትሉ ሸበካ ሞልቼ ብዙ ነገር ብዬ ነው የሚሰራው። ይሄ በዚህ መልኩ በስሎ ስለተቀመጠ ችግር መቆጥ ሰርቶ ካበቃ ማለት ነው። ልጆች አሁን እንግዲህ ደግሞ ቅመም ጨምረው ቅመሙን አብሬ መቁረብ ጋር ማለት ነው። እንግዲህ መቁረያ እንደዚህ አድርጌ ያበሰልኩ ልጆችዬ። አሁን የምጨምረው ካራስ መቁሎ በሰለ ይበቃዋል። አሁን እንግዲህ መሰለኝ ነው የምጨምረው። በምስሩ አበስለዋለሁ ትንሽ ማለት ነው። ስላመሰለ ድስቱ ሙሉውን ስለምንሰራ ብዙ ነው ያበሰልኩ ምስር ማለት ነው። እንዲህ አድርጌ ምስሩን እንግዲህ ማሸት አለብኝ። ትንሽ ላብስልና ደግሞ ተመልሼ እመጣለሁ። ይሄ ወዳችሁ እንግዲህ ምስሩን በመልኩ እያሸሁት የተንተከተከን አብሮ እየበሰለ ነው መቁሎ ጋራ። አሁን ትንሽ ውሃ ጨምርበታለሁ። የሽሮ አይነ መሰለ ውሃ ስላልጨመርኩበት ማለት ነው። ሽሮ ተከተክ እንደምታው ያርግሳቸው በርበሬውና ምስሩ አብሮ ሲበስል ደስ ይጣፍጣል። እንግዲህ በዚህ መልኩ ምስር ተሰራ እላችኋለሁ። እስኪ መጨረሻው ውሃ ጨምሬ ወጥ ሆኖ ደግሞ አሳያችኋለሁ። አሁን ገና ነው ያው ምስር እያሁን እንግዲህ ተንተከተካለሁ። ውሃ ጨመርኩኝ። ተራፈችን ቲማቲም ደግሞ ወዲ ጨምር ታላያችን ነው ስባው አሳያችሁ። ቆሸሽኩ ተነቃ እንግዲህ አጣጥባለሁ በዚሁ
ተላጃችን ለማልቀራቸው አዩት ነው የምልሽ። መፋቂያ ማፈለጋቸው መፋቂያ እንሰጣቸው። እንግዲህ ወጥዬ በዚህ መልኩ ተከተከተክ እያለኝ ነው። ያው መጨረሻው ነው ማለት ነው የምታዩት። በዚህ መልኩ ተጠናቋል። ያው ገና ፈልቷል አላልቅም። ያው ይፍላል። እናንተ ግን ቪዲዮ እንዳይረዝም ከመሀል ያቆምኩ ነው። በእርግጥ ልፍ ልፍ እያልኩ ነው ያሳይኋችሁ። ያው እንግዲህ የዛሬው ወጤና ቪዲዮ ይሄ ይመስላል እና የተከታተላችሁ ተመጨረሻው ቪዲዮ ነው። ተቸግሬ የሰራሁ እናንተም ደግሞ ለኔ ስትሉ ተቸግራችሁ ማየት ግዴታ ነው እላችኋለሁ ውዶችዬ። ቀን በዛ መልኩ ቆለልኩኝ። ያረቤ ተቀይ መስል ጥጥብ ስተርተር አረኩኝ። እንግዲህ ሻጥራ ነኝ ወጤን ሰራራሁ አላስ ስታተርኩኝ ቀን ያዝረከረኩትን አላስ እንግዲህ በዚህ መልኩ ተሰራ እላችኋለሁ ልጆች። እናም ደግሞ ነገ አዲስ ነገር የሚሰራ ባሪ አዲስ ነገር ደግሞ እንግዲህ ሹሮም ቢሆን ነገ ስሰራ አሳያችኋለሁ። ስጋማ ተገኘ ስጋ ሙያዬን አካፍላችኋለሁ እላችኋለሁ። እናም አሰላም